ማዕተቤ ክብሬ ነው አርማዬ ባንገት ያለው ማዕተቤ ክብሬ ነው አርማዬ ባንገት ያለው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ። የዮሐንስ ወንጌል ምዕራፍ 2 ቁጥር 5። ክቡራን የሀገረ ስብከታችን የየክፍላት ኃላፊዎች፣ ክቡር ሊቀ ትጉሃን አስቻለው ፍቅረ የክፍላተ ከተሞቹ ስራ አስኪያጅ፣ ክቡር መላከ ገነት ኃይሌ አየለ የሁለቱም አድባራት አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አሃው ዲያቆናት፣ ክቡር የኔታ ሄኖክ ብርሃኑ እዚህ ታላቅ ደብር የአብነት መምህር፣ የሰንበት ትምህርት ቤት ወጣት መዘምራን፣ የማኅበረ ቅዱሳን ዘማሪያን፣ ይህንን የበረከት በዓል አክብራችሁ ለመክበር ከአራቱም አቅጣጫ የተሰበሰባችሁ የእግዚአብሔር ወንዶችና ሴቶች ልጆቹ ምዕመናን በሙሉ ባሰባሰበን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀትና ለቃና ዘገሊላ በዓል በሰላምና በጤና አደረሰን አደረሳችሁ። እንኳን ደስ አላችሁ። ለዚህ የመገለጥና የነጻነት በዓል በሰላምና በጤና ጠብቆ ያደረሰን የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ልዑለ ባሕርይ ቅዱሰ ባሕርይ እግዚአብሔር ስለማይነገረው ስጦታው ከፍለንም ስለማንጨርሰው ውለታው ክብርና ምስጋና ይድረሰው። ክብርና ምስጋና ይድረሰው። ሰማይና ምድር፣ ነፍስና ሥጋ፣ ሰውና መላእክት፣ ሕዝብና አሕዛብ የታረቁባት የድኅነት ምክንያት አቁራሪተ መዓት ምዕራገ ጸሎት እመቤታችን ቅድስት ድንግል ማርያም ምስጋና ይድረሳት። ፈጥኖ ደራሹ የምሕረት መልአክ በክንፈ ረድኤቱ ሁላችንንም እየጠበቀ እዚህ ያደረሰን ታላቁ መልአክ ቅዱስ ሚካኤል ክብርና ምስጋና ይድረሰው። ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ። ይህንን ቃል ሁላችሁም እንድትሉት በመንፈስ ቅዱስ ጋብዛችኋለሁ። ግበሩኬ በሉ። አይሰማኝም። ግበሩኬ
ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ። ምን የሚላችሁን? የሚላችሁን ሁሉ ምን በሉ? አድርጉ። ስለ ቃሉ የአምላካችን የእግዚአብሔር ስሙ ይክበር ይመስገንልን። ብዙ አልላችሁም፣ ብዙ ተብላችኋል። ብዙም አናቆያችሁም፣ ብዙ ቆይታችኋል። ለጥቂት ደቂቃዎች ብቻ በዚህ እግዚአብሔር ቃል መነሻነት ጥቂት ሐሳቦችን እንካፈላለን። እንደኔ ሐሳብ ታላላቅ መምህራነ ወንጌል በመካከላችን ስላሉ እነርሱም ቢያስተምሩ ደስ ይለኝ ነበረ። ሆኖም ግን የቤተ ክርስቲያን ልዩ መገለጫዋ መከባበር፣ መታዘዝ ነውና አይ የለም በአንተ በኩል መልእክቱ ይተላለፍ የሚል የሊቃውንቱም ሐሳብ ጭምር ስለሆነ እንጂ እኔ ቅድምም እዚያ ጥቂት ሐሳብ ለማካፈል ሞክሬያለሁ። ሌሎችም መምህራኖች ቢያስተምሩን ደስታው ትልቅ ነው ብዬ አምናለሁ። ሆኖም ለመታዘዝ ያህል በፊታችሁ ጥቂት ለማለት ሞክራለሁኝ። ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ ይለናል የእግዚአብሔር ቃል። ትምህርቱን ባጭሩ ለማሳየት ያህል በዚሁ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ጀምረን ስንመለከት እንዲህ ተብሎ ተመዝግቦ እናገኘዋለን። ወአመሳልስት ዕለት ከብካብ ኮነ በቃና ዘገሊላ። የቃና ክፍል የገሊላ ክፍል በምትሆን በቃና በሦስተኛው ቀን ሰርግ ተደረገ፣ ሰርግ ተከናወነ፣ ሰርግ ተደገሰ ይለናል። በስንተኛው ቀን ንገሩኝ? በስንተኛው ቀን? በሦስተኛው ቀን። ሦስተኛው ቀን የሚለን አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ተጠምቆ ሳይውል ሳያድር ገዳመ ቆሮንቶስ መንፈስ ወስዶ አስገባው ነው የሚለው። መንፈስ ሲል ሌላ እርሱን የሚጠራው እርሱን የሚወስደው መንፈስ ኖሮ ሳይሆን ፈቃዱ አነሳስቶት ሲል ነው። ፈቃዱ አነሳስቶት ሳይውል ሳያድር ገዳመ ቆሮንቶስ ገባ ይላል። በገዳመ ቆሮንቶስም 40 መዓልት 40 ሌሊት ከቆመ ሳይቀመጥ ከዘረጋ ሳያጥፍ ለኔና ለናንተ ጾምና ጸሎትን አብነት አድርጎ ሊሰራልን ጾመ ጸለየ ይለዋል ጌታችን ኢየሱስ ክርስቶስን። ክብርና ምስጋና ለስም አጠራሩ ይሁን። አዎ ቤተ ክርስቲያናችን እያንዳንዱ የሰራችልን ስርዓት ከየትም አመጣው አይደለም፣ ከማንም ተምራው አይደለም። ከአምላኳ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከአምላካችን ከእግዚአብሔር የተማረችውን ስርዓት ነው የምታስተምረን። የዚች ልጆች ያደረገን እግዚአብሔር ይክበር ይመስገንልን። አዎ 40 መዓልት ጾመ ጸለየ። ጾሞ ጸልዮ ከሱባኤ በወጣ በሦስተኛው ቀን ከምን በወጣ ንገሩኝ? ከምን በወጣ? ከሱባኤው በወጣ በሦስተኛው ቀን የካቲት 23 ሱባኤው ይፈጸማል። ከዚያ በወጣ በሦስተኛው ቀን በቃና በገሊላ ክፍል በምትሆን በቃና ዘገሊላ ሰርግ ተደገሰ፣ ሰርግ ሆነ፣ ሰርግ ተከናወነ ይላል። ይህ ሰርግ የአንድ ቀን ሰርግ ብቻ አልነበረም። ይህ ሰርግ የሳምንታት ድግስ ብቻ አልነበረም። ይህ ሰርግ ለጊዜው ብቻ ተበልቶ ተጠጥቶ ሰዎች ተደስተው የሚለያዩበት ሰርግ አልነበረም። እስከ ዳግም ምጽአት የሚቀጥል ሰርግ ነው። በሰማያውያንና በምድራውያን መካከል የተሰራ የሰማይና የምድር ስርዓት ነበረ ብለው ሊቃውንት ወስደውታል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ልጆች
ታዲያ ባጭሩ በሦስተኛው ቀን ሰርግ ተከናወነ ይላል። ወሃለወት እሙ ህየ ለእግዚ ኢየሱስ ክርስቶስ። በዚያም በሰርግ ቤት የጌታ የኢየሱስ ክርስቶስ እናት ነበረች ይላል። ቃሉን ከኔ ጋር በሉት። በዚያም ሰርግ ቤት በሉ። አይሰማኝም። በዚያም ሰርግ ቤት የጌታ የኢየሱስ ክርስቶስ እናት ነበረች። እርሷ ማን ናት? የጌታ የኢየሱስ ክርስቶስ እናት እርሷ ማን ነበረች? እናታችን እመቤታችን ቅድስት ድንግል ማርያም ነበረች። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። አዎ የተባረከ የሰርግ ቤት እናታችን እመቤታችን ቅድስት ድንግል ማርያም የተጠራችበት፣ የታደመችበት፣ የተገኘችበት የሰርግ ቤት ወንጌል ነው የሚናገረው። ወዳጄ ይሄ ፊክሽን አይደለም፣ ልብ ወለድ አይደለም። አንዳንዶች ይህን ደፍረው ለመናገር ያፍራሉ፣ ይህን ደፍረው ለመመስከር ይጨነቃሉ። ግን ወንጌል ነው የሚናገረው። በዚያም ሰርግ ቤት የጌታ የኢየሱስ ክርስቶስ እናት ድንግል ማርያም ነበረች ይላታል። ክብር ይግባት እናታችን የእግዚአብሔር ልጆች። አዎ እናቱ ድንግል ማርያም ነበረች። እናቱ ድንግል ማርያም ብቻ አይደለችም፣ ልጇ፣ ወዳጇ፣ አምላኳ ኢየሱስ ክርስቶስ በዚያ ሰርግ ቤት ታድሞ ነበር ይለናል ወንጌላችን። የሚገርም እኮ ነው። የሚገርም ጌታዋን ያቀፈች እናት፣ ፈጣሪዋን የወለደች እናት። ይህችን እናት በምን ቃል መግለጽ ይቻላል? ክብርሽ ልዩ ነው፣ ስጦታሽ ልዩ ነው፣ ጸጋሽ ልዩ ነው ከማለት ውጭ ድንግል ማርያምን በምንም አይነት ቃል መግለጽ አይቻልም። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። ይገርማችኋል። ልጄ ብላ በጀርባዋ ያዘለችው፣ ልጄ ብላ በጭኗ የታቀፈችው፣ ልጄ ወዳጄ ብላ መሃል አናቱን የዳሰሰችው፣ የድንግልና ጡቶቿን ያጠባችው ኢየሱስ ክርስቶስ በዚያ በሰርግ ቤት ነበረ ይላል። በዚያ በሰርግ ቤት ነበረ። እመቤታችን ቤተሰብ ነበረችና በቤተሰብ ልማድ ተጠርታለች። እናት ጠርቶ ደግሞ ልጅ መተው አግባብ አይደለምና ልጇ ስለሆነ መድኃኔዓለም ተጠርቷል። ይሄ ብቻ አይደለም፣ ደቀ መዛሙርቱም በዚያ በሰርግ ቤት ታድመው ነበረ። መምህር ተጠርቶ ደቀ መዛሙርት መተው ልማድ አይደለምና ቤተ ክርስቲያን እኮ እንዲህ ያለች የሥርዓት ቤት ናት። የዚች ልጆች ናቸው ክርስቲያኖች። እባካችሁ ቤተ ክርስቲያናችሁን ውደዷት፣ አክብሯት። የእግዚአብሔር ልጆች የሥርዓት ቤት፣ ሕግና ሥርዓት የሚስማማባት ቤት። በይሆናል የምትመራ ቤተ ክርስቲያን የለችንም። ደስ ይላል በሚል የምትመራ ቤተ ክርስቲያን የለችንም። አብነቷ መጽሐፍ ቅዱስ ነው። አብነቷ ኢየሱስ ክርስቶስ ነው። አስተውሉ እግዚአብሔር ልጆች። በዚያ በሰርግ ቤት ድንግል ማርያም ተገኝታለች፣ ክርስቶስ ተገኝቷል፣ ደቀ መዛሙርቱ ተገኝተዋል። ምን አይነት የታደለ ሰርግ ቤት ነው! ምን አይነት የተመረጠ ሰርግ ቤት ነው! የሚገርም ነው። ታዲያ በዚህ ሁኔታ በርካታ ታዳሚያን የታደሙበት ሰርግ ቤት እንግዳው ገብቶ ቦታውን ይዞ ሳያልቅ፣ አዎ የተቀመጠው በልቶ ጠጥቶ ሳይረካ እየገባ ያለው ገና ቦታ ሳያገኝ የወይን ጠጁ አለቀ ይላል እግዚአብሔር ልጆች። አቤት! መቼም እንደ ድግስ አሳፋሪ ነገር የለም። በተለይም ደግሞ ትልቅ ድግስ ቤት የተባለለት ገና እንግዳው ተጠርቶ ገብቶ አልቆ መስተንግዶ በአግባቡ ሳይደርስ ድግሱ ሲያልቅ እንዴት እንደሚያሳፍር ደጋሲያን ያውቁታል። አዎ በድግስ ሕይወታቸውን የሚያሳልፉ ያውቁታል። ታዲያ ገና እንግዳው ግማሽ እንኳን ሳይስተናገድ የወይን ጠጁ አለቀባቸው ይላል የእግዚአብሔር ልጆች። ይገርማችኋል።
ይህንን የወይን ጠጅ ማለቅ በመጀመሪያ ቀድማ ያወቀችው እናታችን እመቤታችን ድንግል ማርያም ነበረች ይላታል ያዕቆብ ዘስሩግ በጻፈው መልእክቱ። ይገርማችኋል። ማንም ሳይነግራት ማንም ቀድሞ ሳያሳስባት የወይን ጠጃቸው እንዳለቀባቸው ድንግል ማርያም አወቀችላቸው ይላል። ለዚህ ነው ሊቃውንቱ እመቤታችን ድንግል ማርያም የሰው ልጅ ችግር ሳይነገራት በራሷ ቀድማ የምታውቅ ልዩ ባለጸጋ እናት ናት ብለው የሚያስተምሩን። ክብርና ምስጋና ይድረሳት የእግዚአብሔር ልጆች። አሁን እንደ ወንጌሉ ሐሳብ የወይን ጠጃችን አለቀብን ብሎ መጥቶ የነገራት የለም፣ ያሳሰባት የለም፣ ያስታወሳት የለም። እርሷ ግን አወቀች። አውቃም ዝም አላለችም። ወደ ልጇ ወደ ወዳጇ ጠጋ አለች። ወይንኬ አልቦሙ የወይን ጠጃቸው እኮ አልቆባቸዋል። እስኪ ቃሉን ከኔ ጋር በሉት። የወይን ጠጃቸው እኮ በሉ አልቆባቸዋል። ማናት ይሄን ያለችው? ንገሩኝ። ማናት ይሄን ያለችው? እመቤታችን ቅድስት ድንግል ማርያም። ለማን ነው ይሄን ያለችው? ለማን ነው ይሄን ያለችው? ለልጇ፣ ለወዳጇ፣ ለአምላኳ ለመድኃኔ ዓለም። መድኃኔ ዓለም የወይን ጠጅ ማለቁን ያውቃል ወይስ አያውቅም? አቤት እስኪ ባንድ ልብስ ንገሩኝ። ያውቃል ወይስ አያውቅም? ያውቃል። አምላክ ነው፣ ፈጣሪ ነው፣ እግዚአብሔር ነው፣ ጌታ ነው። እርሱ ዝም ያለው ድንግል ማርያም እንድትናገር የፈቀደው ለምን ይመስላችኋል? የድንግል ማርያም ክብር ይገለጥ ዘንድ ነው። ክብርና ምስጋና ለእርሷ ይሁን። ክብሯ ይገለጥ ዘንድ፣ አማላጅነቷ ይገለጥ ዘንድ፣ ቀድማ አዋቂነቷ ይገለጥ ዘንድ እያወቀ ዝም አለ። እናቱ ለልጇ አሳሰበችው። የእግዚአብሔር ልጆች የወይን ጠጅ እኮ አልቆባቸዋል አለችው ጠጋ ብላ። ይገርማችኋል። ያን ጊዜ ደግሞ እርሱ ምን አለ መሰላችሁ? ኦ ብእሲቶ ምንት ብየ ምስሌኪ፣ አንቺ ሴት ሆይ ከአንቺ ጋር ምን አለ አላት። ሲከኔ ጋር በሉት። አንቺ ሴት ሆይ በሉ፣ ከአንቺ ጋር ምን አለኝ? አዎ አሁን አንዳንድ የዘመን እርግማን የገጠማቸው ይህንን ቃል ይዘው እርሷ እኮ ወይን የላቸውም ብትላቸው እርሱ ደግሞ በጎ ምላሽ አልመለሰላትም። አንጓጧታል፣ ሰድቧታል፣ አቃሏታል ብለው ለመናገር ይሞክራሉ። አሁን ይሄን ለማብራራት ጊዜ የለንም። ባጭሩ ግን እናቱን የሚሳደብ አምላክ የለንም። ክብር ለመድኃኔዓለም ይሁን። እናቱን የሚያንጓጥጥ ጌታ የለንም። እናትና አባትን አክብር ብሎ በሕግ የሰራ በትእዛዝ የሰራ እናቱን ይሳደባል። መድኃኔዓለም ይሳደባል። እንደነርሱ ሰድቧታል ብለው ይናገራሉ። ግን እኮ ወዳጆቼ እነርሱ ድንግል ማርያምን ያቃልሉ መስላቸው፣ ድንግል ማርያምን የሰደቡ መስሏቸው ራሱ አምላካችን እግዚአብሔርን እየተሳደቡ ነው። ምክንያቱም እናቱን የሚሳደብ አምላክ የለንም። ባጭሩ በዕብራውያን አነጋገር ይህ አነጋገር የአክብሮት አነጋገር ነው። የአክብሮት ንግግር ነው። ያቺ ልጇ የሞተባት የስራጵታ መበለት ነቢዩ ኤልያስን ልጇ በሞተባት ጊዜ የእግዚአብሔር ነቢይ ሆይ ኃጢአቴን አሳስበ ልጄን ትገልብኝ ዘንድ ከአንተ ጋራ ምን አለኝ ብለዋለች። አሁን እቺ ሴት ነቢዩ ኤልያስን ሰደበችው ወይስ አከበረችው? የላችሁም እንዴ? እቤታችሁ ከገባችሁ ንገሩኝ። እሺ እኔም አቆማለሁ። አከበረችው ወይስ ሰደበችው? አክብረዋለች። እግዚአብሔር ልጆች አክብረዋለች። ኃጢአቴን አሳስበ ልጄን ትገልብኝ ዘንድ ከአንተ ጋር ምን አለኝ አለችው። ወዲያው ኤልያስ ወደ እግዚአብሔር ጸለየ፣ ልጇም ከሞት ተነሳላት ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ልጆች ስለዚህ በዕብራውያን ዘንድ የአክብሮት ንግግር ነው። እንደዚሁም በወንጌል ወደ ጌታ ወደ ኢየሱስ ክርስቶስ አንዲት ልጇ የታመመባት ሴት መጣ፣ ጌታ ሆይ ልጄን በዚህ ሁኔታ ከዚህ ዓለም ተወስድብኝ ዘንድ ከአንተ ጋር ምን አለኝ ብላ ተማጽነዋለች። የእግዚአብሔር ልጆች አንቺ ሴት ማለት በጥቅሉ በዕብራውያን ንግግር የአክብሮት ንግግር ነው።
የመውደድ ንግግር ነው። የፍቅር ንግግር ነው። የእግዚአብሔር ልጆች አንቺ ሴት ከአንቺ ጋር ምን አለኝ? ከስጋሽ ስጋ ከደምሽ ደም ነፍስቼ ፍጹም አምላክ ሲሆን ፍጹም ሰው የሆንኩት ያንቺን ትእዛዝ ላላከብር ነውን? ላልሰማ ነውን? ሲላት ነው። የእግዚአብሔር ልጆች ተመልከቱ፣ እናትና ልጅ እንዴት እንደተግባቡማም አሁን ቀጥሎ በሚኖረው አረፍተ ነገር ልብ ብላችሁ አስተውሉት። የእግዚአብሔር ልጆች እናት የወይን ጠጅ የላቸውም አለች። ልጅ ደግሞ ከአንቺ ጋር ምን አለኝ አላት። ቀጠለችና እሷ ምን አለች? ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጉ። እስኪ አስቡት። አሁን ክርስቶስ ምን ቢላት ነው ይሄንን የሚላችሁን ሁሉ አድርጉ የሚል ቃል የተናገረችው? የዘለፋ ቃል ቢናገራት ነው? አይደለም። እሺ በጎ በቼ ስላላት ነው። የእግዚአብሔር ልጆች የሚላችሁን ሁሉ አድርጉ፣ የሚያዛችሁን ሁሉ አድርጉ ብላ ነገረቻቸው። የሚገርመው ይህንን ቃል በትናንትናው ዕለት እግዚአብሔር አብ የእግዚአብሔር ወልድ የባህሪ አባቱ በላይ በአርያም ሆኖ ተናግሮት ነበረ። ዝንቱ ውእቱ ወልድየ ዘአፈቅር ወሎቱ ስእጎ የምወደው ልጄ የምመለክበት የምሰበክበት የባህሪ ልጄ ተቀዳሚ ተከታይ የሌለው ልጄ እርሱ ነውና እርሱን ስሙት ብሎ ተናግሮ ነበረ። ክብር ለመድኃኔዓለም ይሁን። እግዚአብሔር ልጆች እርሱን ስሙት። የባህሪ ልጄ እርሱ ነው። ከዘላለም ያለ እናት የወለድኩት የምመለክበት ለተዋህዶ የመረጥኩት ልጄ እርሱ ነው። እርሱን ስሙት ብሎ የባህሪ አባቱ እግዚአብሔር አብ በላይ በአርያም በደመና ሆኖ ይህን ቃል ተናግሮ ነበረ። ልክ የባህሪ አባቱ እግዚአብሔር አብ እርሱን ስሙት ብሎ እንደተናገረ እናቱ ድንግል ማርያም በምድር ያለ አባት የወለደችው ድንግል ማርያም ደግሞ ምን አለች? የሚላቸውን ሁሉ አድርጎ ብላ ትእዛዝ ሰጠች። እግዚአብሔር ልጆች ትእዛዝ ሰጠች። ከዚህ በኋላ 6 የማጥመቂያ ጋኖች ነበሩ። እነዚያን 6 ጋኖች እስከ አፋቸው ቆለል እያደረጉ ውሃ እንዲሞሏቸው ልጇ ወዳጇ አምላኳ ኢየሱስ ክርስቶስ አዘዘ ይላል። አሳላፊዎቹም እነዚያን የድንጋይ ጋኖች ውሃ ሞላቸው ይላል። ጌታችን ኢየሱስ ክርስቶስ ተነስቶ ሄዶ ቃል አልተናገረም። ሄዶ በእጁ አልባረካቸውም። ሄዶ ትምህርተ መስቀል አልሰራባቸውም። ቁጭ ባለበት እነዚያን 6 የውሃ ጋኖች ባረካቸው ይላል። እነዚያ ጌሾ ብቅል ወይም ደግሞ እንዳገራቸው ባህል ለወይን ጠጅ የሚያገለግሉ ቁሳቁስ ያልገባባቸው 6 ጋኖች ከንጹህ ውሃነት ወደሚገርም የወይን ጠጅነት ተለወጡ ይላል። ክብር ለመድኃኔዓለም ይሁን። ወደሚገርም የወይን ጠጅነት ተለወጡ። አስተዳደር አይችልም ብለው እንዳያሙት በሉ ውሰዱና ለሊቀ ምርፋቁ ላሳላፊው ስጡት አላቸው። ሌላው ሁሉ ቀማምሶ ነበርና አፋቸው ጣዕሙን አያውቁትም ብሎ ምንም ላልቀመሰው ስጡት አላቸው። ወስደው ሰጡት። አሳላፊው ቀመስ አደረገው። የሚገርም የወይን ጠጅ ነው። ከግራ ጉንጩ ወደ ቀኝ ጉንጩ አመላለሰው። ጉንጭ የሚሰረስር ነው። ዋጠው። ልቡን አስደሰተው። አፌ ነው ወይስ የወይን ጠጁ ነው ብሎ እስኪ ልድገመው ብሎ ደገመው። አሁንም በጉንጩ አመላለሰው፣ አጣጣመው። ደገመና እልው አደረገው። የሚገርም የወይን ጠጅ ነው። ማን የጠመቀው? ንገሩኝ። ማን የጠመቀው? መድኃኔዓለም የጠመቀው፣ አማኑኤል የጠመቀው፣ በድንግል ማርያም ምልጃ የተጠመቀው የወይን ጠጅ እጅግ የሚገርም ነው። ሀዲያ የዚህን ጊዜ ገረመውና እንዲህ አለ፣ ሰው ሁሉ አስቀድሞ ጥሩን የወይን ጠጅ ያቀርባል። ሰው ሁሉ ጠጥቶ ከሰከረ በኋላ ቢጠጡ ይጠጡት ቢተዉ ይተዉት ብሎ መነኛውን ቅራሬውን ለሰው ልጆች ያቀርባል። አንተ ግን መልካሙን የወይን ጠጅ እስካሁን ለምን አዘገይኸው? አለ እግዚአብሔር ልጆች። ይሄን በተለይ እንደው እናቶች የሚናገሩት ደስ ይለኝ ነበረ። በደንብ አድርገው ያውቁታል። ይሄ ይገባቸዋል። በድግስ ጊዜ የጠላውን ቅደም ተከተል እንዴት እንደሚያደርጉት ያውቁታል። መጀመሪያ ቀድሞ ለመጣ እንግዳ ጥሩ ጠላ ይቀርባል።
እንደገና ደግሞ ቢያልቅስ ተብሎ መጀመሪያ የገባበት ውሃ የተደረገበት ቅራሪ ነው የሚባለው አይደለ? ይደረጋል እያለ እስከ 3 ይሄዳል። ሰውየው የገረመው ይሄ ነው። ሰው በዓለም ጸባይ የሚያደርገው ይሄን ነው። አንተ ግን መልካሙን የወይን ጠጅ እስካሁን ለምን አዘገየኸው? ለምን ቆየ? ለምን እስካሁን ወደ ኋላ ቀረ ብሎ ተደነቀ ይላል። ምክንያቱም ያ የወይን ጠጅ የሆነውን ውሃ አያውቅም ነበርና፣ አሳላፊዎቹ ግን ከየት እንደመጣ ያውቁ ነበርና አደናነቁለት፣ አከበሩት፣ አመሰገኑት። የጌታ የመድኃኒታችን የኢየሱስ ክርስቶስ የመጀመሪያው ተአምር በዚያ በሰርግ ቤት ተከናወነ፣ ክብሩም ተገለጠ፣ ደቀ መዛሙርቱም አመኑበት ይላል። ክብርና ምስጋና ለመድኃኔዓለም ይሁን። እግዚአብሔር ልጆች፣ አዎ፣ ስለዚህ የዛሬው በዓላችን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በግልጥ ተአምሩን የገለጠበት ስራውን የጀመረበት የመገለጥ በዓል፣ የሕይወት በዓል፣ የበረከት በዓል ነውና ለዚህ የበረከት በዓል ያደረሰን አምላካችን እግዚአብሔር ስሙ ይክበር ይመስገንልን ብላችሁ እግዚአብሔርን አመስግኑት። የእግዚአብሔር ልጆች፣ አዎ። ስለዚህ ዛሬ የአምላካችን የመድኃኒታችን የኢየሱስ ክርስቶስ የአምላክነት ክብሩ ተገልጧል። የማዳን ክብሩ ተገልጿል። የመቤዠት ክብሩ ተገልጿል። የእግዚአብሔር ልጆች ውሃውን ወደ ወይን ጠጅነት ቀይሮ ሁሉን ቻይነቱን አሳይቶናል። ድንግል ማርያምም ወይን ጠጅ እኮ የላቸውም የሚላችሁን አድርጉ ብላ የአምላክ እናትነቷን አሳይታለች፣ አስረድታለች፣ ገልጻለችና ይህ በዓላችን የሕይወት በዓል ነው፣ የበረከት በዓል ነው። ክብርና ምስጋና ለስም አጠራር ይሁን የእግዚአብሔር ልጆች። ስለዚህ ከዚህ በዓል ባጭሩ ለሕይወታችን የምንወስደው ነገር ምንድን ነው ካላችሁኝ፣ እንዲህ ተብሎ ተጽፏል። በትንቢተ ኢዩኤል ምዕራፍ 1 ቁጥር 5 ላይ እንዲህ የሚል እግዚአብሔር ቃል ተመዝግቦ እናገኛለን። በተሃ የወይን ጠጃቸው ከአፋችሁ ተወግዷል ይላል። ይህን ቃል እንድትወስዱ ጋብዛችኋለሁ። በተሃ በሉ የወይን ጠጃችሁ ከአፋችሁ ተወግዷል። ለእስራኤል ዘሥጋ ነው ይህን የሚላቸው እግዚአብሔር ልጆች። በተሃ የወይን ጠጃችሁ ከአፋችሁ ተወግዷል፣ ከውስጣችሁ አልቋል፣ ከውስጣችሁ ተሟጧል ብሎ ይነግረናል። ይህ እንደዚህ እንደተናገረ እመቤታችን ድንግል ማርያም ደግሞ በቃና ዘገሊላ ሰርግ ቤት ወይንኬ አልቦሙ ወይን ጠጃቸው አልቆባቸዋል አለች እግዚአብሔር ልጆች። ስለዚህ ዛሬ በዚህች ዓለም ያለን ብዙ የወይን ጠጅ ነገራችን ያለቀብን ብዙዎች ነን የእግዚአብሔር ልጆች። አንዳንዶቻችን የጤና የወይን ጠጃችን አልቆብናል። አንዳንዶቻችን የፍቅር የወይን ጠጃችን አልቆብናል። አንዳንዶቻችን የሰላም የወይን ጠጃችን አልቆብናል። አንዳንዶቻችን ልጅ መውለድ የወይን ጠጃችን አልቆብናል። አንዳንዶቻችን በሰላም ወጥተን በሰላም የመግባት የወይን ጠጃችን አልቆብናል። ምክንያቱ ይለያይ እንጂ ሁኔታው ይለያይ እንጂ በእያንዳንዳችን ሕይወት ውስጥ የወይን ጠጅ ያለቀብን ብዙዎች ነን። እውነት ሐሰት እግዚአብሔር ልጆች፣ እውነት ሐሰት፣ እውነት ነው፣ እውነት ነው። ጤና አጥተን የምንማቅቃለን፣ ሰላም አጥተን የምናለቅሳለን፣ ፍቅር ጎሎብን የምናለቅሳለን፣ የትዳር ጉዳያችን ጥያቄ ውስጥ ወድቆብን የምናለቅሳለን። ማንም ከችግር ባይተዋር የለም። ማንም ከችግር ጦም አዳሪ የለም። የእግዚአብሔር ልጆች ሁሉም የውስጡን በውስጡ ይዞ ነው። ሁሉም ችግሩንና መከራውን በውስጡ አምቆ ይዞ ነው እንጂ ከችግር የጸዳ ሰው የለም። አዎ ያ የሰርግ ቤት ያ ቃና ዘገሊላ ለደስታ፣ ለእልልታ፣ ለጭፈራ የተደገሰ የሰርግ ቤት እንኳን የሐዘን ድባብ አድፍቶበት ነበረ። የሐዘን ጥላ ጥሎበት ነበረ። ታዲያ የሰው ችግር የሚገባት የሰው ጭንቀት የሚገባት እመ አምላክ ወላዲት አምላክ ቅድስት ድንግል ማርያም የወይን ጠጃቸው እኮ አልቆባቸዋል። ደስታው ወደ ለቅሶ ሊቀየር ነው።
እልልታው ወደ ሐዘን ሊቀየር ነው። የሰርግ ቤቱ ወደ ለቅሶ ቤት ሊቀየር ነው። ልጄ ተአምርህን ግለጥ፣ ልጄ ኃይልህን ግለጥ፣ ልጄ ይሄንን ቤት ወደ ደስታው መልስ ብላ ድንግል ማርያም ለምልጃ ቆመች። የወይን ጠጃቸው ሞላላቸው። ክብር ለድንግል ማርያም ይሁን እግዚአብሔር ልጆች። ስለዚህ ዛሬም እናንተ የድንግል ማርያም ልጆች፣ የእግዚአብሔር ልጆች፣ የመልአኩ ልጆች የወይን ጠጄ አልቆብኛል፣ ድንግል ማርያም አንቺ ሙይልኝ። ዛሬ ያለቀብኝን የፍቅር የወይን ጠጅ፣ ዛሬ ያለቀብኝን የጤና የወይን ጠጅ፣ ዛሬ ያለቀብኝን የበረከት የወይን ጠጅ ሳትሙይልኝ እቤቴ አልገባም ብላችሁ ለድንግል ማርያም ንገሯት፣ ለእግዚአብሔር ንገሩት፣ ለመልአኩ ንገሩት። የእግዚአብሔር ልጆች ያን ጊዜ ያጣነው ነገር ተመልሶ ወደ ቤታችን በሰላምና በፍቅር እንገባለን። ክብር ለድንግል ማርያም ይሁን። የእግዚአብሔር ልጆች አዎ አንድ እውነት በልባችሁ ያዙ። የእግዚአብሔር ልጆች የማናፍርባት እናት አለች። እውነት ሐሰት፣ እውነት ሐሰት ከልባችሁ እስኪ ጥላችሁን እጠፉት፣ እጠፉት ጥላችሁን። አዎ የድንግል ማርያም ጠላቶች በዝተዋል። ስሟን የሚነቅፉ በዝተዋል። ክብሯን ለመገዳደር የሚሞክሩ በዝተዋል። አማላጅነቷን ለማጠራጠር የሚሞክሩ በዝተዋል። በዚህ ዘመን እኔ የድንግል ማርያም ልጅ ነኝ ማለት መታደል ነው፣ መመረጥ ነው። ተወዷታላችሁ? በቃል ኪዳኗ ትተማመናላችሁ? እስኪ እኔ የድንግል ማርያም ልጅ ነኝ የሚል ሁለት እጁን ከአፍ እስከ ገደፉ ያውጣ። አውጡላት ለድንግል ማርያም ከፍ አድርጋችሁ ዓለም የድንግል ማርያም ልጆች መሆናችንን ይላት። የውስጥን ማሳየት ቢቻል አሳያችሁ ነበር፣ ግን ማሳየት አይቻልም። ከፍ አድርጉላት ቶላው ልጅ አምላክን ወልዳ የአምላክ እናት የሆነች እመቤት ለአንተ እናትነት ያንስባት ይመስላል? ትበዛብናለች እንጂ የምታንስብን ይመስላችኋል? እንደው ግርም እኮ ነው የሚላችሁ። ከፍ አድርጉት የእግዚአብሔር ልጆች። የተጸነሰው የማ ልጅ ነው? የድንግል ማርያም ልጅ ነው። የተወለደው የማ ልጅ ነው? የተጠመቀው የማ ልጅ ነው? የተሰቀለው የሞተው የተነሳው የማ ልጅ ነው? የድንግል ማርያም ልጅ እኮ ነው። ክብርና ምስጋና ለስም አጠራሩ ነው እግዚአብሔር ልጆች። አዎ ይህችን እናት ነው እናት አድርገን የምናከብራት የምንወዳት። ስለዚህ የድንግል ማርያም ልጆች በጭንቀታችሁ ሁሉ፣ በመከራችሁ ሁሉ፣ በሐዘናችሁ ሁሉ ድንግል ሆይ የጎደለብኝን የወይን ጠጅ ሞልልኝ በሏት። እግዚአብሔር ልጆች ያጣሁትን ማንነት መልሽልኝ በሏት። እግዚአብሔር ልጆች ሰው እንኳን በአምላክ እናት በሰው እንኳን ተስፋ ያደርግል እንዴ? በሰው እንኳን ስልጣን ባላቸው ገንዘብ ባላቸው ጊዜ በወደዳቸው ዘመን በወለዳቸው ነገሮች እንኳን እኮ ሰው ተስፋ ያደርጋል። እንኳን በድንግል ማርያም። ድንግል ማርያምማ የነቢያት ትንቢት ናት፣ የመላእክት እህት ናት፣ የሐዋርያት ስብከት ናት፣ የሊቃውንት ምስጢር ናት፣ የመነኮሳት ተስፋ ናት፣ የእኛ የምእመናን ሁሉ መመኪያ ናት። ምግባር ቢኖረንም ባይኖረንም ድንግል ማርያም መመኪያችን ናት። አዎ መመኪያችን ናት። እርሷን የምንወዳት የምናከብራት የምናመሰግናት ቅዱሳን ስለሆን ብቻ አይደለም፣ ንጹሐን ስለሆን ብቻ አይደለም። ከነ ኃጢአታችን ድንግል ማርያምን እንወዳታለን፣ ከነ ኃጢአታችን እናመሰግናታለን፣ ከነ ኃጢአታችን እናከብራታለን። አዎ ኃጢአት ሳይኖርብን በደል ሳይኖርብንማ ሰአሊ ለነ ቅድስት ብለን ብናመሰግናት የት እንደርስ ነበረ? የት እንደርስ ነበረ? እስኪ አንድ ምሳሌ ልንገራችሁ። ለምሳሌ እናንተ እኛ በስጋ የወለድነው ልጃችን ቢያጠፋ
አይ አጥፍተሃልና አታስፈልገኝም ብለን ከቤት እናስወጣዋለን? የሚያስወጣ ወላጅ አለ አለ ወይስ ከጥፋቱ እንዲመለስ ነው የምናደርገው? ከጥፋቱ እንዲመለስ ነው የምናደርገው። እናታችን እመቤታችን ድንግል ማርያምም ምንም እንኳን ብናጠፋ ልጆቼ አጥፍታችኋልና አታስፈልጉኝም አትልም። እናት ናትና ከነ ጉድለታችን ትወደናለች፣ ከነ ጥፋታችን ታከብረናለች። ልጄ አንድ ቀን ወደ ልቡ ይመለሳል። ልጄ አንድ ቀን ወደ እግዚአብሔር ይመለሳል። ልጄ አንድ ቀን በሥጋ ወደ ሞት ታትማ ለእግዚአብሔር መንግሥት ትበቃልኛለች ብላ እጆቿን ዘርግታ ትወደናለች፣ ትጠብቀናለች። ክብርና ምስጋና ለስሟ ይሁን የእግዚአብሔር ልጆች። ስለዚህ ይህችን የበረከት እናት አድርጎ የሰጠን አምላካችን እግዚአብሔር ለዘላለም ይክበር ይመስገንልን። ይህ ወቅት ይህ ጊዜ የመገለጥ የመባረክ ወቅት ነው። በአንድም በሌላም መንገድ ስንማማር ሰንብተናል፣ ስንማማርም ቆይተናል። ይሄ ወቅት ከተሞቻችን አድባራት ገዳማቱ ታቦታቱን አውጥተው የሚባርኩበት ሕዝቡን የእግዚአብሔር ሕዝብ የሚያደርጉበት ልዩ የበረከት ጊዜ ነው። ቀደም ሲልም በፕሮግራም መሪው ሲገለጽ እንደነበረው በዚህም በዓል እንኳን ከትናንትናው ዋዜማ ጀምሮ ከከተራ ጀምሮ ካህናቱ ታቦታቱን ተሸክመው ከተማችንን እያስባረኩ ሕዝባችንን እያስባረኩ በአገልግሎት ሳይደክሙ እዚህ የደረስንበት በተለይ ወጣቱ ሰንበት ትምህርት ቤት መዘምራኑ ወጣቱ ምንጣፍ በማንጠፍ ሰንበት ትምህርት ቤት ወጣቶች በመዘመር እግዚአብሔርን ያየንበት እግዚአብሔርን ያመለክንበት ያመሰገንበት ልዩ ወቅት ነው። ሕዝቡም የእግዚአብሔር ፍቅር ጠርቶት በጥሪ አይደለም፣ በማስታወቂያ አይደለም፣ በእግዚአብሔር ፍቅር ጥሪ እንዲህ ከአፍ እስከ ገደፉ ከተማችን በሕዝብ ማዕበል ተጥለቅልቃ እንደ ከዋክብት በደመቁ እንደ ባሕር አሸዋ በበዙ ልጆቿ ቤተ ክርስቲያናችን ደምቃ ተውባ ያየንበት ወጣቶች የእግዚአብሔር ጣት ሆነው እግዚአብሔርን በአገልግሎት ያከበሩበት ጊዜ በመሆኑ ይህ ለቤተ ክርስቲያናችን ልዩ በረከት ነው። ለቤተ ክርስቲያናችን ብቻ አይደለም፣ ለሀገራችን ለኢትዮጵያ ልዩ ክብር፣ ልዩ ውበት፣ ልዩ ጸጋ። በጣም እኮ ነው የሚገርማችሁ። ትናንትና የጥምቀትን በዓል አክብረን ስንወጣ ከተማይቱ በሕዝብ ማዕበል ተውጣ ነበረ። ይህ የተከበረ ሕዝብ፣ ይህ የተቀደሰ ሕዝብ፣ ይህ ምስጉን ሕዝብ የወደቀ እንኳን ሳር ሳይሰብር በሰላም ነበር ወደ የቤቱ የገባው። ይሄ የማን ስራ ነው? የእግዚአብሔር ስራ ነው። ይህ የማን ጥባቆት ነው? የእግዚአብሔር ጥባቆት ነው። ይሄንን ጸጋ የሰጠን እግዚአብሔር ባካችሁ ክብርና ምስጋና ለአንተ ይሁን ብላችሁ አመስግኑት፣ አክብሩት የእግዚአብሔር ልጆች። ስለዚህ ቤተ ክርስቲያናችን ታላቅ ናት። የእኛን የአገልጋዮች ውስኑነት አይታችሁ በእኛ ልክ አትለኳት ቤተ ክርስቲያናችንን። ቤተ ክርስቲያናችን ባለብዙ ጸጋ ናት፣ ባለብዙ ክብር ናት። ምስጢሯ ጥልቅ ነው፣ ፍቅሯ ጥልቅ ነው። እውነቴን ነው የምላችሁ። የዚች የእውነተኛይቱ ቤተ ክርስቲያን አገልጋዮች ልጆች ያደረገን እግዚአብሔር ምን እንከፍለዋለን? ምንም አንከፍለውም። እስኪ አመስግኑት የእግዚአብሔር ልጆች። ምስጋናው ያንሳል። አመስግኑት የእግዚአብሔር ልጆች። ስለዚህ ብናዝንም እግዚአብሔር ይመስገን፣ ብንደሰትም እግዚአብሔር ይመስገን፣ ብናጣም እግዚአብሔር ይመስገን፣ ብናገኝም እግዚአብሔር ይመስገን፣ በጤናችንም እግዚአብሔር ይመስገን፣ በሕመማችንም እግዚአብሔር ይመስገን ልንለው ያስፈልጋል። አውለህ ስላስገባሃን ማን ይመስገን? ማን ይመስገን? ደክሟችኋል። ማን ይመስገን? እግዚአብሔር ይመስገን። ወልደን ስለሳምን ማን ይመስገን? ሰርተን መግባት ስለቻለን ማን ይመስገን? በሁሉም እግዚአብሔር ይመስገን ብላችሁ እግዚአብሔርን አመስግኑ የእግዚአብሔር ልጆች። ድንግል ማርያምን እናት አድርጎ ቅዱሳን መላእክትን ጠባቂ አድርጎ ቅዱሳንን እንደየክብራቸውና ማዕረጋቸው ለኛ ለወዳጆቹ ባለሟል አድርጎ የሰጠን መድኃኔ ዓለም ያከበረን መድኃኔ ዓለም ክብርና ምስጋና ለስም አጠራሩ
ይሁን። አምላካችን እግዚአብሔር በበረከቱ ይባርካችሁ፣ በቅድስናው ይቀድሳችሁ፣ በረድኤቱ ይጠብቃችሁ፣ በቸርነቱ ያሰባችሁትን ሁሉ ይፈጽምላችሁ። ኩሎ ግበሩኬ ኩሎ ዘይቤለክሙ የሚላችሁን ሁሉ አድርጎ ወስብሐት ለእግዚአብሔር። ይቆየን።